አሁን ወደ ዊክሊ አናሊሲሳችን እንግባ። ባለፈው መጣ፣ ከዛ ይህንን ሀይ ወሰደው። ከዛ በኋላ ማርኬቱ 4 ሃወር ላይ ኮንሶሊዴሽን ላይ ነበረ ስሩአውት ዘ ዊክ። ምንም ሜጀር ሙቭ የተባለ ነገር ሀፕን አላረገም። አሁን በዚህ ዊክ የማየው ስቲል ቡሊሽ ነው የሚሆነው። ሜጀር ትሬንድ አዘ ሜጀር ትሬንድ ቡሊሽ ነው የምወስደው፣ ግን ሪትሬስመንቶችንም አንዳንዴ ቴክን ማድረግበት ሊሆን ይችላል እስከ 4 ሃወር ድረስ ትሬንዱ አንድ አይነት ከሆነ ማለት ነው። አሁኑ ሳምንት የማስበው ሁለት ሙቭ። አንደኛው ከዚህ ድረስ አሁን ማርኬቱ ሲዘጋ ካያችሁ ስትራክቸር ሺፍት የለውም፣ ቡሊሽ ነው። ኦቨርኦልም እስከ 1 ሃወር ድረስ ቡሊሽ ነበረ። ክሊር የሆነ ኢንተርናል ብቻ ሺፍት ስላለው ክሊር የሆነ ማርኬት ስትራክቸር ሺፍት ስለሌለው ቡሊሽ ነው ያሰብኩት ማለት ነው። እዚህ ዲማንድ ዞን መጣ፣ ይህን ሊኩዊዲቲ ካረገው ከዛ ማርኬት ተዘጋ ማለት ነው። ይህንን ማርኬት ክሎዝ ያላረግበት ይኸው ሪጀክሽን አለ፣ ክሎዝ አላረገም፣ ወደ ላይ ሄዶ ነው ክሎዝ ያደረገው። እሱም አንድ ቡሊሽ ሙቭመንት እንዳለ የሚያሳየን ነው ማለት ነው። ቢሳይድስ ያው ሀፉ ላይ መጥቶ ነው ሀፉን ሪትሬስ አረገ የዲማንድ ዞኑ፣ ከዛ ሪትሬስ ማድረግ ጀመረ ማለት ነው። በዚህ ሳምንት የማየው ሙቭ ኢዘር ማርኬት ልክ እንደተከፈተ ኤዥያ ሪትሬስ አድርጎ እስከ ዊኩ ሀፍ ድረስ በጣም ቮላታይል ከሆነ ማለት ነው እስከ ዊኩ ሀፍ ድረስ ይመጣል። ይህን እንዳለ ሎ ሬዚስታንስ ሃይ ታይም ፍሬም ሊኩዊዲቲዎችን ስዊፕ አድርጎ ከዚሁ ይነሳል። ኦር ወደ ውስጥ ስንገባ ደግሞ የ4 ሃወር ዲማንድ ዞን አለ፣ ከሱም ሪያክት ሊያደርግ ይችላል ማለት ነው። ሄዶ ከዚህ ደግሞ ይህንን የዴሊ ኦርደር ብሎክ እንደገና ሪቴስት ካረገው ፐርሰናሊ አይ ውድ ላይክ ቱ ሲ ኤ ሙቭ ባይ፣ ግን ዩ ካንት ፎርስ ኢት ዊ ፎሎ ዘ ማርኬት ዌር ኢት ጎዝ፣ ዘ ማርኬት ዳዝንት ፎሎ አስ። ስለዚህ ኤ ሙቭ ላይክ ዲስ ሆላ ሪትሬስመንት አይተን ወደ ታችም ሊቀጥል ይችላል ማለት ነው። ያኔ በቃ በትክክል ቤሪሽ ሙቭመንት ማርኬቱ ላይ ይታያል። ገና አልጎ ኦል ደ ዌይ ሾርት ማለት ነው። ሌላኛው ደግሞ ቡሊሽ ሊሆንበት የሚችልበት አጋጣሚ ዊች ኢዝ ኢን ዲቴይል፣ ይሄ በቅርብ ነው። 4 ሃወር ሃወርሊ ስለሆነ ማለት ይሄ ሃወርሊ ላይ ነገ ልክ ዛሬ ማታ ማለት ነው ኤዥያ እንደተከፈተ የማየው ሙቭ ወደ ላይ ይሄዳል። ከዛ ይህንን ድር ብሎክ እዚህ ጋር የተፈጠረውን ሪትሬስ አድርጎ ከዛ ባይ ሙቭ ከሰጠኝ እስከ 15 ሚኒት ስትራክቸር ቀይሮ ከዛ 5 ሚኒት ላይ ወይም 1 ሚኒት ላይ እንደገና ስትራክቸር ከቀየረ ሪቴስት አድርጎ ባይ ሙቭ ማየው ይሆናል ማለት ነው። ወይም ደግሞ ይህን መጥቶ ክሎዝ አድርጎ እንደገና ሪቴስት ከሰጠኝ ሾርት ማድረገው ይሆናል ማለት ነው። እስከዚህ እስካሰመርኩ ዲማንድ ዞን ድረስ ማለት ነው። ያ በጥቅሉ ይሄ ነው። This is the technical part, and most of it depends on the fundamental one, which we cannot control. አሁን ጎልድ በዚህ ሳምንት ቮላታይል ሊሆንም ላይሆንም ይችላል፣ ሞስት ፕሮባብሊ ይሆናል። ይሄ ሳምንት ኤፍኦኤምሲ አለ ኤንድ አንኤምፕሎይመንት ክሌምስም አለ፣ የተለያዩ ነሶች አሉ። ከቱ ሬት ከተደረገ ሞስት ኦፍ ተም ፕሮባብሊቲ ሴት እያደረጉ ያሉት ከ3.5 እስከ 7.5% ነው። ከት ከደረገ ሬት ከቱ ሞር ቡሊሽ እንትናችንን ቴክኒካል አናሊሲስ ያረጋግጥልናል። ካልተደረገ ደግሞ ቤሪሽ ሙቭመንት ሊፈጥር ይችላል ማለት ነው። እሱን ሞሮፊት ዲፔንድ የሚያደርገው አሁን ኢንትረስት ሬት ከት ከደረገ አሁን እንደምታውቁት ኢንፍሌሽን ኦልሞስት ፒክ ሌቭል በሚባለው ደረጃ ነው ውጭ ራሱ። ከዚህ በላይ ደግሞ ከት የሚያደርጉት አይመስለኝም፣ ሴንስ አይሰጥም። ከዚህ በላይ ከት ማድረጉ አጌን ያው እኛ ፕሪዲክት ነው እንጂ የምናደርገው ካኖ ኮንትሮሊት ኢን አዘር ሳይድ። እንደገና ደግሞ ኤንኤፍፒ በጣም ሎ ነው። ባለፈው ማርኬት የሚወጣው ኤዲፒ ኤምፕሎይመንት ቼንጅ በጣም ሎ ነው። ሌበር በጣም ቀዝቅዟል። ስለዚህ ማርኬቱን ለማፋጠን ደግሞ የግዴታ ከት ማድረግ ያስፈልጋል። ይህንን መተንበይ የነሱ ሙቭ ይከብዳል በጣም። ስለዚህ እሱ ለእነሱ እንተዋለን፣ ግን ቴክኒካል ፓርት ይሄ ነው ማለት ነው። ሰኞ ኖ ኒውስ መንዴ ስለሆነ ያን ያህል ሙቭመንት የሚኖር አይመስለኝም፣ ግን
ማክሰኞ ወይም ሮብ ከኒውስ በኋላ ትሬዱን ማየት እንችላለን፣ ወይም አሁን ኤዥያ ማለት ነው። ታትስ ዋት አይ ሃቭ ፎር ቱዴይ። እስከ የሚቀጥለው ሳምንት ድረስ በሰላም ቆዩ።